እሺ እንዴት ዋላችሁ? ዛሬም ያው ቀጥለናል። ባለፈው ፓርት የተለያዩ የባህር በርን ለማግኘት የደረጉ የተለያዩ ትግሎችን በኢትዮጵያ የተደረጉትን ለማየት ሞክረናል። አጠቃላይ የሆኑትን ማለት ነው። እና እስቲ ምናልባት በእያንዳንዱ የኢትዮጵያ ገዢ ወይንም ንጉስ በነበሩ ወይንም ኢትዮጵያን የመምራት እድል ያገኙ ሰዎች ያደረጓቸውን ትግሎች ነው ዛሬ የምናየው። ምን ይላል? የኢትዮጵያ የባህር በሮችን ለማስመለስ የተደረጉ ትግሎች ይላል። እና የመጀመሪያው የአፄ ቴዎድሮስ ትግል ነው። ምን ይላል? አፄ ቴዎድሮስ እንደ አውሮፓውያን አቆጣጠር በ1855 ዓ.ም በጥቅምት 20 ጎጃም ሳሉ ለንግስት ቪክቶሪያ የጻፉት ደብዳቤ ጥንት የኢትዮጵያ ንግስት ባህረ ነጋሽ እያሉ ተጠሪዎቻቸውን ይሾሙበት የነበረውን የቀይ ባህርን አካባቢና ወደቦቹን የያዙት ቱርኮችን ለማስለቀቅ ጽኑ ፍላጎት እንዳላቸው ለንግስቲቱ አስታውቀው ነበር። ይህኑ ለመግለጽ ኮት አደርገዋለሁ። ቱርኮች የአባቴን መሬት ልቀቁ ብላቸው እምቢ ብለውኝ በእግዚአብሔር ኃይል ይኸው ልታገል ነው። ቱርኮች በባህር ላይ ሆኖ መልእክተኛዬን አላሳልፍም ብለው ችግር ፈጥሮብኛል የሚል ነበር ደብዳቤው። ያው እንግዲህ ልክ አሁን በዛሬው ኮንቴክስት ስናየው ያኔ መልእክተኛ እንዳይሄድ ነበር የሚይዙት። ዛሬ ደግሞ ያው ሁቲዎች እንደምታዩት ያው ትላልቆቹ ይሄው ትሬንድ ነው ያደገው ማለት ነው። እና በተጨማሪም አፄ ቴዎድሮስ የእንግሊዝ ቆንጽል ፕላውደን እና ረዳቱ ካሜሩንን ተቀብለው ባነጋገሩበት ጊዜ ምኞታቸው ከእንግሊዝ ንግስት እርዳታ ጋር የቱርክና የግብፅ አገዛዝ ከኢትዮጵያ ጠረፎች ለመንቀልና የጥንት ኢትዮጵያን የባህር በር ለማስመለስ ማሰባቸውን ለእንግሊዞች ገልጸውላቸው ነበር። ሆኖም አፄ ቴዎድሮስ ቱርኮችና ወኪሎቻቸው የነበሩትን ግብጾችን አባረው የኢትዮጵያን ባህር በር መብት ለማስመለስና የኢትዮጵያን የባህር በር ባለቤት ለማድረግ የወጠኑት ዓላማ ግቡ ሳይመታ ሞት ቀደማቸው ይላል። እንግዲህ የአፄ ቴዎድሮስ የአፄ ዮሐንስ ትግል ሰፋ ያለ ነው። እስቲ ደግሞ የአፄ ዮሐንስን ትግል ነኝ። አፄ ዮሐንስ አራተኛው ስልጣን ላይ ሲወጡ ኢትዮጵያ በቱርኮች፣ በግብጾች፣ በጣሊያኖችና በእንግሊዞች ሴራ ከአክሱም ነገስታት ጊዜ ጀምሮ የነበሯት የባህር በሮቿ ተነጥቃ ሙሉ በሙሉ ወደብ አልባ የነበረችበት ጊዜ ነበር። ይህ ወደብ አልባ መሆን እጅግ ካሳሰባቸው የችግሩ ጥልቀት ከገባቸው የኢትዮጵያ መሪዎች አፄ ዮሐንስ ግንባር ቀደሙ ሳይሆኑ አይቀሩም። የባህር በር ለአንዲት ሀገር ሉዓላዊነት መከበርና ለኢኮኖሚ እድገት ምን ያህል ወሳኝነት እንዳለውና የባህር በር አለመኖር የሀገር ሉዓላዊነትን ለከፍተኛ አደጋ ሊዳርግና ኢኮኖሚውንም ምን ያህል ሊያቀጭጭ እንደሚችል አፄ ዮሐንስ በቅጡ የተረዱ ለመሆኑ ለእንግሊዝ ንግስት ቪክቶሪያ በተለያዩ ጊዜያት የጻፏቸው ደብዳቤዎችና ያደረጓቸው ዲፕሎማሲያዊ እንቅስቃሴዎች ዋቢ ሊሆኑ ይችላሉ። ከነዚህም የመጀመሪያው እንቅስቃሴያቸው አንዱ ከአክሱም ከተማ ሰኔ 10 ቀን 1872 ዓ.ም ለእንግሊዝ ንግስት ቪክቶሪያ አፄ ዮሐንስ ምጽዋን እንዲይዙ እንዲረዷቸው የጻፉት ደብዳቤ ነበር። ኮት አደርጓለሁ። የምጽዋን በር እኔን ደስ ይበለው ብለው እንደከፈቱልኝ ኢየሱስ ክርስቶስ የማያልፈውን የመንግስት ሰማይን በር ከፍቶ ደስ ያሰኝልኝ። በመንግስቶ ውስጥ ያሉት መማክርቶ እኔን ደስ ሊያሰኙ ይህን አስበው ስለመከሩ እግዚአብሔር በመንግስተ ሰማይ ደስ ያሰኛቸው። እኔንም ከእርሶ ጋር በምክሮ አንዱ ሆኜ ከፍቃዶ ለመዋል ያብቃኝ። ጥንቱንም በእግዚአብሔር ፍቃድ ለመንግስት የበቃሁት እርሶ በሰጡኝ መድፍና ነፍጥና ባሩድ ነው። አሁን ደግሞ ይልቁንም ይበልጥ ፈጽመው ደስ አሰኙኝ። ከዚህ በፊትም እናት ለልጇ እንድትጨነቅ ለእኔ መንግስት ሲጨነቁ ይኖራሉ። ነገር ግን በቅርብ ቀን ቀርቶ ነው እንጂ እንኳን እርሶ የአውሮፓ ነገስታት መላው ያውቃሉ። የምጽዋ በር የአባቶቼ ነገስታት ኢትዮጵያውያን ነው። አሁንም እንበል በር ቤተ መንግስት አይቀርምና በእርሶ ወኪልነት እርዳታ የምጽዋን በር እንዲይዝ ያድርጉልኝ ብዬ እለምናለሁ። የቀረው ነገር ሁሉን ሲወሰን የዚህ ነገር አልተወሰነልኝም። ደግሞ ሪር አድሚራል ሰር ውሌም ሂዊን ሹሞ የምጽዋን ቀረጥ እኩሌታውን የያዙ አለኝ እሺ
አትምልኝና ሊያዝ ብለው ማህተምን ንግሥት ሳልጠይቅ አላትምም ብሎኝ መጥቷል ይላል። ቀደም ሲልም አፄ ዮሐንስ መቀሌ ላይ ሆነው ጥቅምት 27 ቀን 1870 ዓ.ም ለፈረንሳይ ፕሬዚዳንት በጻፉት ደብዳቤ ጎርዳን ፓሻ የተባለ ሰው ተልኮባቸው ከቱርኮች ጋር እንዲያስታርቃቸው ቢጠይቁ ከቱርኮች ጋር ሊታረቁ የሚችሉት ቱርኮች የያዙትን የኢትዮጵያን መሬት በሙሉ ለቀው ሲወጡና ድንበር ሲካሉ ብቻ መሆኑን አስታወቁ። አፄ ዮሐንስ ዋና ዓላማቸው ምጽዋና አካባቢውን ይዘውባቸው የነበሩትን ቱርኮችና ወኪሎቻቸውን ግብጾች ከአካባቢው ማባረር እንደነበር ሆኖ የህይወት ትሪቲ ስምምነት የተባለው ውል የታተመበት ቀን ጀምሮ በምጽዋ ወደ ሀበሻ የሚገባ ከሀበሻ የሚወጣ ዕቃ ሁሉ የጦር መሳሪያ፣ ነፍጥና መድፍ፣ ጥይትም ቢሆን በእንግሊዝ ውክልና በነፃ እንዲወጣና እንዲገባ በመፍቀዱና በጎስ የተባለው ግዛታቸው የዛሬም ሐማሴን ስለተመለሰላቸው ለጊዜው ቢሆን አፄ ዮሐንስ ውሉን ተቀብለው ፈረሙ። በመጀመሪያ እንግሊዞች ወደቡ ለኢትዮጵያ እንዲመለስ በመሰረተ ሀሳቡ ቢስማሙም የግብፅን መንግስት ላለማስቀየም ሲሉ ኢትዮጵያ ወደቡ በነፃ እንድትጠቀም አሳሰቡ። የህይወት ውል በሚደነግገው መሰረትም የግብፅ ጦር ካርቱም ውስጥ ተከቦ ለእልቂት ሊዳረግ ሲል እንግሊዞች አፄ ዮሐንስ እንዳስለቋቸውና በለውጡ ምጽዋን ከቱርኮች ከግብጾች አስለቀው እንደሚሰጧቸው ቃል ገብተውላቸው ነበር። ሆኖም ራስ አሉላ ደርቡሾቹን ወቅተው ግብጾችን ካስለቀቁ በኋላ እንግሊዞች ራሳቸው በታሪክ ጥቂት ተወዳዳሪ ብቻ የሚገኝለት ያሉትን ክህደት በመፈጸም ምጽዋን ለጣሊያን ሰጡባቸው። ፈረንሳዮችን በበኩላቸው እምነታቸው ሙሉ በሙሉ በጅቡቲ ላይ ስለጣሉና ጅቡቲንም ለማሳደግ ስለፈለጉ ኢትዮጵያ የባህር በር እንዳይኖራት ከእንግሊዞች ጋር አሴረውባቸው ነበር። በዚህ ጊዜ ቱርክን ተክታ የነበረችው ግብፅ በደረሰባት የኢኮኖሚ ውድቀት ምክንያት ተዳክማ በእንግሊዞች ጫና ስር ስለነበረች እንግሊዞች ከዲቭ ተውፊቅ በመጫን ምጽዋ ወይንም ዘይላ ለኢትዮጵያ መመለስ በቻሉ ነበር። ሆኖም የህይወት ውል ወይም ህይወት ትሪቲ ዓላማው ምጽዋና አካባቢው ለጣሊያኖች አሳልፎ ለመስጠት የተጠነሰሰና ኢትዮጵያን ከአካባቢው ለማግለል የታቀደ ሴራ ስለነበር እንግሊዞች ውሉን ለመጣስ አላመነቱም። ጣሊያኖች ለእንግሊዝ ፍቃድ ምጽዋን ሲይዙ እንግሊዞች እንዳላዩ በመሆን ፊታቸውን አዞሩ። ከላይ እንደተገለጸው እንደ ዶክተር ተወልደ አባባል ጣሊያን ተዝናንታ ነበር የገባችው። ጣሊያን እንግሊዝን ከጎኗ አሰልፋ አስፈላጊውን ድጋፍ በእንግሊዝ የተሰጣት ያለምንም መከላከያ በግብፅ እጅ ትገኝ የነበረችው ምጽዋ በኮሎኔል ሳሌታ የሚመራው 802 ወታደሮችን የያዘ የጣሊያን ጦር አዝምታ እንደ አውሮፓውያን አቆጣጠር ፌብሩዋሪ 1885 ዓ.ም ያለምንም ደም መፋሰስ ምጽዋን በቁጥጥሯ ስር አደረገች። ጣሊያኖች በዚህ አይነት ጣሊያኖች ተቃውሞ ሰተት ብለው ገብተው ምጽዋን መያዝ የቻሉት ራስ አሉላ ጦራቸውን ይዘው የህይወት ውል የሚደነገው መሰረት የውል ግዴታቸውን ለመፈጸም ከላይ እንደተገለጸው በደርቡሽ ተከበው የነበሩትን ግብጾችን ለማስለቀቅ ሱዳን ሄደው በቦታው ባለመገኘታቸው ነበር። አየው እዚህ ጋር እንግዲህ የሚያሳየው የሆነ ውል ይኖራል። ሂዊቲ ውል በሚባለው በዛ ውል መሰረት ግብጾችን ለመርዳት ሲሄዱ በቦታው እነዚህ ገቡ ማለት ነው። ያንም ይሸውዷቸው ነበር ማለት ነው። አፄ ዮሐንስ ከአክሱም ከተማ ለንግስት ቪክቶሪያ በሰኔ 10 ቀን 1870 ዓ.ም ደብዳቤ ከጻፉ ከሁለት ወራት በኋላ እንግሊዞች ምጽዋን ለጣሊያን በመስጠታቸው ከደብረ ታቦር ሆነው ለንግስቲቱ እንደገና በጻፉት ደብዳቤ ባስተላለፉ መልእክት ቱርኮች ሊለቁ የምጽዋን በር እይዛለሁ ስል ጣሊያን መጥቶ ምጽዋና ሌላውን አገሬን ያዘብኝ። አሁንም ምጽዋ ይሰጠኝ። ቀድሞም የአባቶቼ የኢትዮጵያ ንጉሠ ነገስታት እንደሆነ ያውቃሉ። የተለቀቀበት ጊዜም ቅርብ እንደሆነ አይጠፋዎትም ብለዋል። ለደብዳቤያቸው ምንም መልስ ባለማግኘታቸው በእንግሊዞች ክህደት የተበሳጩት አፄ ዮሐንስ አሁንም ጣሊያን መሬታቸውን እንዲለቅ በማሳሰብ ንግስቲቱ እንደገና ቁጣ አዘል ደብዳቤ ጻፉ። ለጥንት ለልጅ ልጅ ሲሆን የታረቅነው አሁን ዓመት ሳይሆነው ሶስቱም የህይወት ውል ፈርሶ እንደሆነ እኔ ግድ የለኝም መልካም ነገር ከማድረግ በቀር። አሁንም የጣሊያን ጦር መምጣቱ በእናንተ ፍቃድ ነው ሲሉ እንግሊዞችን ወቅሰዋል። በዚህ ጊዜ ጣሊያኖች ምጽዋ ይገባናል የሚለው ጥያቄያቸውን እንዲተዉ እንግሊዞች ኢትዮጵያንና ጣሊያንን ለማግባባት ወይንም ኢትዮጵያን ለማታለል ራስ አሉላ ምጽዋን አካባቢውን
ሰሃጢን ጨምሮ ስለ ጣሊያን እንዲለቁ ባሳሰቡ ጊዜ ራስ አሉላም የኢትዮጵያ የተፈጥሮ ድንበር ቀይ ባህር ነው፣ ይህን ለቄ ወዴት እሄዳለሁ በማለት ጽኑ አቋም ወሰዱ። በእንግሊዞች አታላይነት ምጽዋና አካባቢዋ በጣሊያኖች እጅ መውደቅና የሀገራቸው ወደብ አልባ መሆን አፄ ዮሐንስን እጅግ ያሳዘነ ጉዳይ ነበር። አንዳንዴ ንግስቲቱን በመሰመን ሌላ ጊዜ አካባቢውን በቱርክ ስም ይቆጣጠሩ የነበሩ ግብጾችንም በመውጋትና ድል በማድረግ ምጽዋ እንዲመለስላቸው የእንግሊዝ እርዳታ ለመጠየቅ ንጉሠ ነገሥቱ ለእንግሊዝ ንግሥት 5 ጊዜ ያህል ደብዳቤ ጽፈዋል። እንግሊዞች የኢትዮጵያ ነፃ ሀገር ሆኖ መቆም በፍጹም የማይፈልጉት ነገር ስለነበር በአፄ ዮሐንስ ላይ በፈጸሟቸው ደባዎች ኢትዮጵያ ወደብ አልባ ሆነች። አፄ ዮሐንስ በአካባቢው ሌላ ያህል የነበረችውን እንግሊዝን በመፍራት ተቆጥበው ነው እንጂ ራስ አሉላ ቱርኮችና ግብጾችን ከኢትዮጵያ ምድር ማባረር ባላቃታቸውም ነበር። ምክንያቱም ራስ አሉላ ግብጾችን በተደጋጋሚ በጦር ሜዳ ድል በማድረግ ከአካባቢው ሲያስወጧቸው ይችሉ እንደነበር አስመስክረዋል። እዚህ ጋር ማየት የምንችለው ለምሳሌ ይህን ኮንቴክስት ዛሬ ባለንበት ሁኔታ ስናይ፣ ለምሳሌ አሁን አሰብንም ሆነ ምጽዋን ለመያዝ ኢትዮጵያ ምናልባት የቀናት ጦርነት ይበቃል ኤርትራን መጥቶ በጉልበት ለመያዝ ማለት ነው። ነገር ግን ምንድነው ከኋላ ሌሎች ኃይሎች አሉ። ዲፕሎማሲው ተሰርቶ የሀያላኑ ሀገር አወንታ ወይንም ፖዘቲቭ ግሪን ላይት ማግኘት ስላለበት ነው። ዛሬም የሆነ ያለው ይሄው ነው እና ለምሳሌ ዛሬ መያዝ ይቻላል በጦር ግን ከኋላ ያሉት እነማን ናቸው? ሀያል ሀገራት በዛሬው ኮንቴክስት እነ አሜሪካ አሉ፣ እነ ቻይና አሉ፣ ራሽያ አለ፣ እስራኤል አለች፣ የተለያዩ ሀገራት አሉ፣ አውሮፓዎቹ አሉ፣ እነ ፈረንሳይ እና እዛ ላይ ከተሰራ በኋላ ነው ምናልባት ወደ ዲማርኬሽን በጦርነት ወይንም በሚሊተሪ የሚገባው ለማለት ነው። እና ያኔም ተመሳሳይ ሁኔታ ነበር። ምናልባት ልዩነቱ በዛን ወቅት ዋናዋ ዓለም መሪ እንግሊዝ ስለነበረች እዚህ ጋር እንደምናየው በጦር መምታት ይቻላል፣ ግን የእንግሊዝን አወንታ መጠየቅ ስለነበረባቸው እንደሚለው ነው። አፄ ዮሐንስና የሐማሴኑ ገዢ ራስ አሉላ ለሀገራቸው ነፃነትና ለባህር በር ባላቸው ቁርጠኝነትን ቀናነት አፄ ዮሐንስ መተማ ላይ ባይለውና ጊዜ ቢያገኙ ኖሮ ምጽዋንና ቢያንስ ደጋውን ኤርትራን አሰብንም ከጣሊያኖች መንጋ ፈልቅቀው ማውጣት ባልገደዳቸውም ነበር። አፄ ዮሐንስ ያለ ባህር በር ቤተ መንግስት አይቀናም ሲሉ ያለ ባህር በር የአንድ ሀገር ሉዓላዊነት አደጋ ላይ ሊወድቅ እንደሚችል መግለጻቸው መሆኑ መረዳት ይቻላል። የዛሬዎቹ የኢትዮጵያ ገዢዎች እዚህ ጋር እንግዲህ ያው ኢህአዴግን ለማለት ነው የባህር በር አሰብ ከእቃ ማስተላለፊያነት ወጪ የማይፈይደው ነገር የለም ሲሉ ከ150 ዓመታት በፊት ኢትዮጵያን ይገዙ የነበሩት ንጉሠ ነገሥት ያህል ግንዛቤ የላቸውም ማለት ነው ወይስ አውቆ የተኛ ቢቀሰቅሱ አይሰማም ነው? ሀቁን ለማሽመድመድ ነው ወይ ይላል። እና እንግዲህ እንደምናየው ነው ይሄ የባህር በር ጉዳይ በጣም ኦልሞስት 1855 ዓመተ ምህረት ጀምሮ ማለት ከ150 ዓመት በፊት የነበሩ የተለያዩ አይነት ነገሮች አሉና እንግዲህ እዚህ ጋር ዛሬ ያየነው የአፄ ዮሐንስና የአፄ ቴዎድሮስን ወደብ ለማግኘት የሄዱባቸውን ዲፕሎማሲያዊና እንዲሁም የተለያዩ ወታደራዊ እንቅስቃሴዎች ነውና እስቲ ኔክስት የአፄ ምኒልክ ትግልን የተወሰነ ሃይላይት ለማየት እንሞክራለን። ከዛ በኋላ ዘውዲቱም በኋላ ኃይለ ሥላሴ የሚያደረጉትን ትግል ለማየት እንሞክራለንና ኤኒዌይስ በዚህ መልኩ ነው እንግዲህ ሪቪው እያደረግን የምንሄደው። አብረን እያነበብን ስለሆነ በጣም ነው የማመሰግናችሁ። የሚሰማችሁ ማንኛውም ነገር ኮሜንት ማድረግ ትችላላችሁ። ላለው አመሰግናለሁ። ኦኬ